እንደ በጣም ጠቃሚ ቶፒክ ይዤላችሁ መጥቻለሁ። በዛው ማይክሮሶፍት ወርድ ላይ ሆነን ፔጅ ብሪክ የሚለውን እናያለን በሌይአውት ውስጥ ገብተን ማለት ነው። ሶ እንድትከታተሉኝ እንደ ወትሮ ሁሉ ግብዣዬ ነው። ዶክመንት አለኝ። ይህን ዶክመንት አዘጋጀዋለሁ። ዶክመንቱ ምንም ፔጅ ነምበር የለውም። በእንደዚህ አይነት መልኩ ቼክ ማድረግ እንችላለን። ካደረግን በኋላ እንግዲህ ወደ ፕሮሰሱ ቀጥታ እንገባለን። ከመግባታችን በፊት እዚህ ገጽ ላይ ምንም አይነት ፔጅ ብሪክ መኖር አለመኖሩን ማረጋገጥ አለብን እዚህ ዶክመንት ውስጥ ማለት ነው። ያ ነው ይሄኛውን ከዚህኛው መለየት ነው የፈለኩት። ሶ ፎርማትን እናየዋለን አለ የለም የሚለውን። አሁን ምንም የለም ይችን ምልክት ስንነካት የሚያሳየን ምንም የለም። ቢኖር ኖሮ ፔጅ ብሪክ ብሎ ያሳየናል። አሁን የለንም። ሶ አሁን እሷን እናጠፋና ቀጥለው ፔጅ ይሄኛውን እለየዋለሁ። ሶ አሁን ምንድነው የማደርገው? 7 ይላል እዚህ ጋር ይኸው ገጹ ከላይ ያለው 7 ነው። 7ኛ ገጽ ነው። ከታች ያለው መለየት የፈለኩት ገጽ 8ኛው ገጽ ነው። 7ኛውን ከ8ኛው እዚህ ጋር ነው ብሬክ መፍጠር የምፈልገው። ሶ እዚህ ጋር ክሊክ አደርጋለሁ ማለት ነው። ዜን ሌይአውት ላይ ገባለሁ። ብሪክስ የሚል አለ፣ እሱን እጫነዋለሁ። ኔክስት ፔጅ የምትለዋን እመርጣለሁ። አሁን ብሬክ አደረገልኝ። ማድረግ አለማድረጉን ሆም ላይ እንገባና የቅድሟን ፎርማት እናካታለን። ይኸውላችሁ ሴክሽን ብሪክ ኔክስት ፔጅ እዚህ ጋር ተከፍሏል። ከቀጣዩ ፔጅ ተገንጥያለሁ ነው የሚለን እና አሁን ልክ እንደምታዩት አውቶማቲካሊ የሚገርማችሁ ሰጥቶልናል። ይኸው አንድ ቁጥር ብሎ ከላይኛው ቅድም 8 ያለውን አንድ ቁጥር ብሎ ራሱ ሰጠው ማለት ነው። ልክ ፔጁን ብሬክ እንዳደረግነው ማለት ነው። አሁን ግን ያው ሁለቱም ተመሳሳይ ቁጥር ነው የሰጠው ለገጹ ማለት ነው። እና ቢያንስ ሮማን ነምበር እናድርገውና የሮማውያን ቁጥር እናድርገውና የመጀመሪያውን መግቢያ ምናምን የያዘውን ከ1 እስከ 7 የቆጠረውን ማለት ነው። እና እንዴት እንደምናደርገው ላሳያችሁ። አንዱ ፔጅ ላይ እንሄድና ደብል ክሊክ አድርገን እዛው ገጽ ቁጥሩ ላይ ደብል ክሊክ እናደርጋለን። ደብል ክሊክ ካረግን በኋላ ምን ላይ እንገባለን? ኢንሰርት ፔጅ ነምበር እንልና ፎርማት ፔጅ ነምበር የሚለው ላይ እንሄዳለን። ፎርማት ፔጅ ነምበር የሚለው ላይ እሱን ስንነካው ያመጣልናል። ነምበር ፎርማት የሚለውን ሮማን ነበር አረኩት። ስታርት የሚለውን ከ1 ጀምር አልኩት። ሶ አሁን ቼክ ማድረግ እንችላለን። ቅድም እስከ 7 ነበር የቆጠረው። አሁን በሮማን ነበር ነው 7 ብሎ የቆጠረው። በቃ ለየነው ማለት ነው። ፔጅ ብሬክ ማለት ይሄ ነው። አሁን ሪሰርች ላይ መግቢያዎች፣ አክኖሌጅመንት ምናምን፣ ባክግራውንድ ኢንፎርሜሽን እነዚህ ለብቻ ነው የሚሆኑት እና መጽሐፍት ላይም እንደዚያው መቅድም፣ መግቢያ ምናምን የሚባሉት ለብቻ ነው የሚሆኑት እና በዚህ ልክ እንሰራለን ማለት ነው። የዛሬውን አበቃው። ላይክ እና ሼር ኮሜንት ማድረግን አትርሱ። ስለተከታተላችሁኝ በጣም አመሰግናለሁ።